ይህን ምስኪን ሀይሚዬ ቡራ እንግዲህ ጥሏት ሊሄድ አንድ 3-4 ቀን እየቀረት ነው። መናገርም አልፈለገም። ቡራዬ እንድታለቅስብኝ እንድታዝንብኝ አልፈልግም እያለ ነው። ሰላም ውድና የተከበራችሁ የዩቱብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ወንድሞቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮውን ስታዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን አንዴ በመጫን ቤተሰብ የሆኑ የኔ ውድ ቤተሰቦች ላይክ ሸር እያደረጋችሁ አበረታቱኝ። እኔ እህታችሁን አዲስ ጀማሪ ነኝና እህቶቼ አትለፉ፣ በቅንነት ላይክ ሸር ሰብስክራይብ እያደረጋችሁ አሳድጉኝ። እንግዲህ ሀይሚዬና ቡራዬ መጥተዋል። ቡራዬ ሽቶ፣ አበባ ስጦታ ይዞላት መጥቷል። ይዞላት የመጣው እንግዲህ እያታለለ ነው እንዳትከፋበት እስከሚሄድ ድረስ እንዳትከፋበት ከአይኗ ለአንድ ዘለላይ ሀክል እንባ ማየት ስለማይፈልግ እያታለለ ነው። ቅመሟንዬ የኔ ቅመም የኔ ቤቢዬ እያለ ነው እና በጣም ነው የሚወዳት። የምር ከልቡ ነው የሚወዳት። አፈቅርሻለሁ ለማለት ያው እንደምታውቁት ፍቅራቸውን ሊገላለጹ ስለማልቻሉ በውስጥ ግን ይዋደዳሉ። እንደምትመለከታቸው በቃ ከሷም አይን ከሱም አይን እንደምትመለከቱት ምርጥ ነውና የፍቅር እንትን እንዳላቸው ያስታውቃል። እና ዛሬ አበባ ስጦታ፣ ሽቶ ስጦታ ይዞላት መጥቷል። በጣም የምትወደውን ሽቶ ገዝቶላት መጥቷል። ይሳ ደግሞ በደስታ ፍንድቅድቅ ብላለች። ከዛ ሽቶውን አበባው ላይ ነው ወይንስ ከኔ ላይ ነው አይንሽ ያለው ምናምን እያላት እንደውም በጣም በሚገርም ሁኔታ ያስደስታሉ። ፍቅራቸው ያስቀናል። የኔ መልልን የኔ የጃምዮ መቀኝ ይመስል አንገቷ የኔ ጨረቃ ቡራም እኮ የኔ ጨረቃ የኔ ቅመም የኔ ቤቢዬ ነው የሚላት። በጣም ነው የሚወዳት። እና እንግዲህ ቡራዬ ወደ ዱባይ ለመሄድ 3-4 ቀን እየቀረው ነው። በእውነት እንዴት ነው ግን የሚለያት? ወይ በስማ እንዴት ነው? በጣም ይከብዳል። እሷም ይደብራታል፣ እሱም ይደብረዋል። በእርግጥ ስራ ቢሆንም እንግዲህ ከሚወዱት ሰው ጋር ሲለዩት በጣም ይከብዳል። ውስጡን አያስደስትም፣ ቅሬታ አለው። ሆኖም ቢሆን እንግዲህ የስራ ባህሪ ነው እና የስራ ጉዳይ ነው። ደርሶ እስከሚመለስ ድረስ ነው። ከዛም በኋላ እንግዲህ እግዚአብሔር አምላክ የሷንም ያጠንክራት። ሀይሚዬ የኔ ንግስት የኔ እህት በጣም ነው የምወዳት እና ሀይሚዬ የታናሽ እህቴ ስም ነው ደግሞ ሀይሚዬ ሃይማኖት የታናሽ እህቴ ስም ነው በሚገርማችሁ ሁኔታ እና የእህቴን ስም ስላያስችልኝ ደስ ብሎኛል። ሀይሚዬ በዚሁም አጋጣሚ በምጠራበት ሰዓት የእህቴን ስም ስለምጠራ ደስ ብሎኛል። ብሩክም የወንድሜ ስም ነው፣ ሀይሚም የወንድሜ ስም ነው። የሚገርማችሁ ነገር አያስደስትም? ቤተሰብ የእውነት ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ኮሜንት እየጻፋችሁ አስተያየት ስጡኝ። እኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት የሀይሚና የቡራ ቤተሰቦች የምትወዷቸው የምታከብሯቸው፣ እኔንም እህታችሁን ስደተኛታችሁን አትለፉ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ቡራዬ እዚህ ጋር ምን አለ? ጸጉሬን ተስተካከልሁት አሳጠርሁትኝ አያምርም አላትኝ። ያምራል። አንተ እኮ ሸበላ ነህ፣ ከወንዶች በላይ የምትበልጥ ሸበላ የኔ በቃ ሁሉ ነገሬ የኔ ሸበላ ትለዋለች። ከዛ በጣም ነው ያስቀነስኩት። እንዴት ነው አላማረብኝ ይላታል። አምሮብሃን የኔ ሸበላ፣ አንተ ምን ጊዜ የሚያማረብህ ሸበላ ነው፣ ምን ታደርገዋለህ ትለዋለች። አበባዋን ይዛ እየተሽከረከረች አይኑን አፍንጫውን እያየች ነውና የሌለ ደስታ ነው የተደሰታቸው። እግዚአብሔር ይመስገን። ይሄ ደስታቸው ስለተመለሰ እግዚአብሔር የተመሰገነ ይሁን በእውነቱ። እዚህ ጋር ደግሞ እንግዲህ እስኪ እያለ ሚስጥር ለምን እንደሚያወራ ጠረኗን እያሸተተ ነው። የሚገርማችሁ ነገር እና በጣም ነው የሚያስደስትትኝ። እግዚአብሔር ይመስገን። እዚህ ጋር ደግሞ ምን አረገ መሰለሽ? ሽቶውን ረጨና ትከሻዋን አሸተተ። ምን እያደረከኝ ነው ስትለው፣ አይ የድሮ እንትናችን ነው የእናት አባቶቻችን ሰላምታ ሰላም እያልሁሽ ነው ይላታል። ከዛ ደግሞ እዚህ ተፍ አደረጋት ሽቶዋን፣ በጣም የምትወዳትን ሽቶ አለች። ከዛም በኋላ የኔ ጨረቃ አላት፣ የኔ ንግስት አላት፣ የኔ ቤቢዬ የኔ ውድ አላትኝ። በጣም እንደምወድሽ ታውቂያለሽ።
በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምሳሳልሽ። ከራሴ ያስበልጬ ነው የማከብርሽ የምወድሽ ይላታል። ይሳ የሌለ ደስታ ህልም ብላለች። በጣም ነው ደስ የሚለው። እግዚአብሔር ይመስገን። ይህን ሳቃቸውን የመለሰ አምላክ ስሙ የከበረ የተመሰገነ ይሁን። ነይ ቅፍ አድርጊኝ ይላታል። እሺ ትልና ቅፍ አድርጋ ከሚያምር ደረቱ ህዲያቅ ጥልቅ ብላ ልክክ ትላለች። አያስደስትም? ከሚወዱት ሰው ጋር እንደዚህ መለጠፍ የኔ ካሉት ሰው ጋር እነዚህም በማይበት ሰዓት ሀይሚዬና ቡራዬን በማይበት ሰዓት እኔ ራሱ ፍቅር ፍቅር ያጫወተኛል። እና እዚህ ጋር ደግሞ አበባዋን ከጆሮዋ ላይ እያሰረላትኝ ፀጉሬ እንዳታበላሽ ትለዋለች። ከዛ በዚህ መሀል ላይ እንደዚህ እያሉ እየተጨዋወቱ ቡራና ዳኒ ተመካክረዋል። ከዛ ሲመካከሩ ይሷን ፕራንክ ሊያደርጓት ነው። እዚህ ጆሮዋ ላይ እያረገላት እያለ ጓደኛው መጣ። እንዴ ዳኒ ምን ሆነህ ነው አለችው። እንዲጨፍሩ በቃ ስፖርት እንዲሰሩ ያደርጋቸዋል። ፕራንክ እያደረጋቸው ነው። በቃ እስከሚሄድ ድረስ እንግዲህ በአንዳንድ ነገሮች ሰርፕራይዝ እያረገ ስጦታ እየሰጠ እንዲሁም በፕራንኮች እያስደሰታት ነው። ያው ሲለያት ነው እንግዲህ ችግሩ። እግዚአብሔር አምላክ የሆናቸው ነው የሚባለው። የእውነት ከዚህ ላይ በጣም ደንግጣለች። እዚህ ደግሞ እያስጨፈራቸው ነው። በኢሳስክስ እያለኝ ነው። ቡራ እያጨበጨበ ነው። የሌለ ነው ትላላችሁ ቤተሰቦችዬ። የኔ ወዶች ላይክ ሸር ሰብስክራይብ እያደረጋችሁ እሺ፣ ቪዲዮውን ዝም ብሎ መመልከት ሳይሆን ላይክ ሸር ሰብስክራይብ እያደረጋችሁ እስኪ ከብዙ ሰው እንዲደርስልኝ ሸር አድርጉልኝ፣ አሸርቱልኝ። የኔ ወዶች ከልብ አመሰግናለሁኝ። በጣም ፈርታለች። የእውነት የምር መስዋዕት ደንግጣለች። ይላል ቡራ ደግሞ ወገቡን ያዘ። እንግዲህ ከዚህ እሱ እያጨበጨበ እነሱ እስክስ ሊሉ ቡራ ወገቡን ይዟል። ይሳ ደግሞ እዚህ ጋር ምን ነው ምን ነክቶህ ነው ምን ሆነህ ነው እያለች ነው። እዚህ ደግሞ በቃ አንቺ ላይ በዚህ እያላት ነው። እዚህ እያስጨፈራቸው ነው። ቡራና ሀይሚ እየጨፈሩ ነው። እሱ ደግሞ ተደሰትኩ ምናምን ይላል። እዚህ ደግሞ ቁጭ ብድቅ እያረጋቸው፣ ዳንዲ ደግሞ በሳቅ ፈነዳ። ቁጭ ብድቅ እያረጋቸው ነው። ጉድ እኮ ነው። አይ ፍቅር። እዚህ ደግሞ የፈለከውን ሻፕ ስራልኝ ብሎ ስፖርት እያሰራው ነው ቡራን። ከዛ መጨረሻ ላይ እዚህ ጋር ምን አደረገ መሰላችሁ? እያሰራ ሀይሚና ይውጭበት እያላችሁ እዚህ ጋር ላይ ነው በጣም የሳቅኩት። የምር በጣም ነው የሳቅኩት እዚህ ጋር ላይ ማለት ነው። ዘበይና አንገቷ እንዲፍት አይኑን ላለማየት ማለት ነው። እመታሻለሁ ሲላት አንገቷ እንዲፍት እኮ ነው ወደ ቡራ። ከዛ መጨረሻ ላይ እኔ ምስኪን ባየ ማርያምን በጣም ነው ያሳዘነች። የኔ እናት ባየ ሁን ያላትም አሁን ይሱ ተንበረከከ ላንፎነኝ አንሳትኛ ነው። በጣም የሳቁት በእውነቱ። እንዲህ ያለ ንጹህ ፍቅር ይስጠን መድኃኒዓለም። እና እዚህ ቤት እንሂድ ብሎ ተሯርጦ እዚህ ቤት አጠገብ ተቀመጡና ተቀመጭ እኔ ደርሼ መጣሁ ይላታል። አይሆንም፣ ይገልሃል፣ አይሆንም፣ ምን እንደሚያደርግህ አውቃለሁ፣ አይቻልም ትለዋለች። እዚህ ደግሞ ተደብቀው እያዩት ነው። የተሄደ መጣን ቀረ እያሉት ነው። ከሰዎቹ ቤት እንደበቅ ብሏት ማለት ነው። ይሱና ቡራና ዳኒ እኮ አውርተው ነው እሷን ፕራንክ እያደረጓት ነው። እና ከዚህ ላይ የኔ ምስኪን ባየ ከዚህ ላይ ደግሞ መጡ እንደዚህ አድርገው በሚያምር ሁኔታ ሰርፕራይዝም ፕራንክም አድርገው ዘና ፈታ አድርገውናል። የኔ ወዶች በሌላ ቪዲዮ እስከምንገናኝ ድረስ ቪዲዮውን ስታዩ ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኔ ወዶች የእውነት ነው የምላችሁት ላይክ አድርጉልኝ። እንዲሁም ኮሜንት እየጻፋችሁ በርቻ ይዙሽ እያላችሁ አበረታቱኝ። የእናንተ ኮሜንት ለእኔ ትልቅ ብርታት ይሆነኛልና ላይክ እያደረጋችሁ እንዲሁም የኔ ወዶች 2 ስልክ 1 ስልክ 3 ስልክ ያላችሁም እንደው እርዱኝ። ያኔ ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ እንዲሁም ሸር እያደረጋችሁ አሸርቱልኝ። አብረን እንደግ እንተዳደግ የኔ ወዶች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን መስዋዕት አድርጋችሁ እኔ ጋር ስለነበራችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር በያላችሁበት ጤናውን ይስጣችሁ። ሀገራችንን ሰላም ያደርግልን መድኃኒዓለም። እንደዚህ ፍክት ያለ ከአንጀት የሆነ የሳቅ ኑሮ ይስጣችሁ። ትዳር የሌላችሁ ትዳር ይስጣችሁ።
እግዚአብሔር አምላክ ህይወታቸው ሁሉ ያሳምርላችሁ እላለሁኝ። ስለነበረን ጊዜ ሁሉ አመሰግናለሁ። እግዚአብሔር አምላክ በያላችሁበት እግዚአብሔር አምላክ ከክፉ ነገር ይሰውራችሁ። እግዚአብሔር አምላክ ይጠብቀን። የእውነት የኔ ወዶች በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። በክርስቶስ ቸር ሰንብቱልኝ። ባይ ባይ።